ግንባታቸው የተጠናቀቀና በመጠናቀቅ ላይ ያሉ ዘመናዊ የመኖሪያ አፓርትመንቶችን ቁርጥ በሆነ ዋጋ በኢትዮጵያ ብር ብቻ ተዋውላችሁ የምትገዙበትን ቆንጆ መረጃ ነው የምሰጣችሁ። ፍቃድ እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ አማካሪ ነው። ክቡራን አድማጮች፣ ክቡራን ተመልካቾች፣ ዛሬ እንግዲህ በኢትዮጵያ ብር ብቻ ተዋውላችሁ የምትገዟቸው ግንባታቸው የተጠናቀቀና በመጠናቀቅ ላይ ያሉ የመኖሪያ ቤቶች አሉ። ስለነሱ በደንብ አድርጌ መረጃ የሚሰጣችሁ ነው የሚሆነው። ዋጋቸው በካሬ ምን ይመስላል፣ አከፋፈላቸው ምን ይመስላል፣ የሳይቱ ፕሮግረስ ምን ይመስላል፣ በደንብ አድርጌ የማስቃኛችሁ ነው የሚሆነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቆንጆ መረጃ ማግኘት ትችላላችሁ ማለት ነው። አሁን ወደ ጉዳያችን እንገባለን። ከዚህ በፊት እንግዲህ የተለያዩ መረጃዎች እንደሰጠናችሁ ይታወቃል። አያት ሪል ስቴት እንግዲህ የተለያዩ ሳይቶች አሉት። አሁን ላይ እንግዲህ ግንባታቸው የተጠናቀቁ ያሉ፣ ከዛ በተጨማሪ ደግሞ ግንባታቸው የተጠናቀቁ የመኖሪያ አፓርትመንቶች አሉ። ስለነሱ ነው የምሰጣችሁ ማለት ነው። አንደኛው ሳይት ሲኤምሲ ሚካኤል ጀርባ የሚገኝ ሳይት ነው። ከዚህ በፊትም መረጃ ሰጥተናቸዋል። 3 አይነት ፕሮዳክቶች አሉ። ዱፕሌክስ አፓርትመንት፣ ሬዚደንሻል አፓርትመንት፣ ሚክስድ ዩዝ አፓርትመንት ነው የሚባሉት ማለት ነው። እዚህ ሳይት ላይ እንግዲህ አዲስ የተለቀቁ የመኖሪያ አፓርትመንቶች አሉ። ለምሳሌ ሬዚደንሻል አፓርትመንት ማለት ያው መኖሪያ ብቻ ከግራውንድ ፍሎር ጀምሮ መኖሪያዎችን የያዘ ነው። እዚሁ ላይ እንግዲህ ከአንደኛ ፎቅ ጀምሮ የመኖሪያ አፓርትመንቶች አሉ አዲስ ለሽያጭ የቀረቡ ማለት ነው። ሌላኛው ደግሞ ፍላት አፓርትመንት ወይም ሚክስድ ዩዝ አፓርትመንት ብለን የምንጠራው ጋር ደግሞ ከአራተኛ ፎቅ ጀምሮ የመኖሪያ አፓርትመንቶች አሉ። ቆንጆ የሚባሉ ወደ አስፋልት ቪው ያላቸው ቆንጆ የሚባል ላይአውት ያላቸው ፋሲኔቲንግ ቪው ያላቸው አፓርትመንቶች አዲስ ለሽያጭ ቀርበዋል ማለት ነው። ከዛ በተጨማሪ ደግሞ ዱፕሌክስ አፓርትመንት ላይ ከ5ኛ ፎቅ ጀምሮ ነው የሚገኘው። እንግዲህ የካሬ መጠኑ 145 ካሬ ነው። ሎወር ፍሎር እና አፐር ፍሎር ይኖረዋል ማለት ነው። ከዛ በተጨማሪ ሌላኛው ሬዚደንሻል አፓርትመንቱ ጋር ከፈርስት ፍሎር ጀምሮ ቤቶችን ማግኘት እንችላለን ማለት ነው። ከ95 ካሬ ጀምሮ ቤቶች ይኖራሉ። ከዛ በተጨማሪ ደግሞ ሚክስድ ዩዝ አፓርትመንት ላይ ከአራተኛ ፎቅ ጀምሮ ቤቶችን ማግኘት እንችላለን። ከ95 ካሬ ጀምሮ ቤቶች ይኖራሉ ማለት ነው። ሌላኛው አያት ዞን 2 ብለን የምንጠራው ሳይት ላይ እዚህ ሳይት ላይ እንግዲህ ከ85 እስከ 145 ካሬ ስፋት ያላቸው ቤቶች ይኖራሉ። በጣም ቆንጆ ወደ አስፋልት የሚያዩ ቤቶች ለሽያጭ የቀረቡበት ሁኔታ ላይ ነው ያለው። ትወዷቸዋላችሁ ማለት ነው። ከ85 እስከ 145 ካሬ ስፋት ያላቸው ናቸው ማለት ነው። ሌላኛው ደግሞ ዞን 8 ከ100 እስከ 145 ካሬ ስፋት ያላቸው ናቸው። የሶስቱም ሳይቶች እንግዲህ ኮንስትራክሽን ፕሮግረሳቸው ተቀራራቢ ነው የሚሆነው ማለት ነው። እጅግ በጣም ቆንጆ ነው። በኢትዮጵያ ብር ነው የምትገዟቸው። ሰፊ የሆነ የመኪና ማቆሚያ አገልግሎት ያላቸው፣ ጋርቤጅ ሹተር፣ ብዙ ነገሮች የሚኖሩት ነው የሚሆነው ማለት ነው። ከዛ በተጨማሪ ደግሞ በብር ስለሆነ ውሉን የምትፈጽሙት ከፍላችሁ የምትጨርሱት ብር የምታውቁት ነው የሚሆነው። ፊክስድ በኢትዮጵያ ብር ስለሆነ አግሪ ባደረጋችሁበት ገንዘብ ነው ከፍላችሁ የምትጨርሱት ማለት ነው። ከዛ በተጨማሪ ደግሞ 100% የተጠናቀቀ ከፈለጋችሁ 84 ካሬ ይኖራል። ባለ 2 መኝታ 100% የተጠናቀቀ ነው። ከፈለጋችሁ 100% ከፍላችሁ መረከብ ትችላላችሁ። ሌላኛው ደግሞ ቅድመ ክፍያ 50% ከፍላችሁ ቀሪውን በ6 ወር የምትከፍሉበት ሁኔታ አለ። 84 ካሬ ባለ 2 መኝታ ማለት ነው። ሌላው ዋጋቸውን በካሬ ስንመለከት እንግዲህ እንደየፍሎራቸው ነው። ከዚህ በፊትም እንደነገርናችሁ እስከ 10ኛ ፎቅ ከ11 እስከ 18 ከ19 እስከ መጨረሻው እያለ ዋጋቸው ፍሎራቸው መሰረት ያደረገ ነው፣ ወይም የሚገኙበትን ወለል መሰረት ያደረገ ነው። ለምሳሌ በሰሚ ፊኒሽድ ስንመለከት እስከ 10ኛ ፎቅ እንግዲህ 125994 ብር ነው። ከዛ በተጨማሪ ከ11 እስከ 18 ያለው ደግሞ 110055 ብር ነው የሚሆነው። እስከ መጨረሻ ፍሎር አካባቢ ደግሞ ያ ማለት ከ19ኛ ፎቅ በላይ ያሉ ቤቶችን ደግሞ በ94116 ብር በካሬ መግዛት ትችላላችሁ ማለት ነው። ይህ ሲኤምሲ ሚካኤል የሚገኘው ሳይት ነው። በካሬ ይሄን ነው የሚመስለው ማለት ነው። ግንባታቸው እንግዲህ ከ90% በላይ የተጠናቀቁ ናቸው። የአለቁ ቤቶችም አሉ ማለት ነው። ዋጋቸው ይሄን ነው የሚመስለው። 84 ካሬ እንግዲህ 100% ያለቃል። እሱን ከፈለጋችሁ ደግሞ ባለ 2 መኝታ አፓርትመንት ነው። ጠቅላላ ዋጋው ወደ 11.7 ነው የሚሆነው ማለት ነው። 100%ቱን ከፍላችሁ መረከብ ትችላላችሁ። ከዛ በተጨማሪ ደግሞ 50%ም ከፍላችሁ ቀሪውን በ6 ወር የምትከፍሉበት ሁኔታ ይኖራል። ይህ ሲኤምሲ ሳይት የሚገኘው
135 ካሬ ያረፈ ጌትድ ኮምፓውንድ አፓርትመንቶችን የያዘው ሳይት ላይ ነው ማለት ነው። ሌላኛው ሁለተኛው ሳይት እንግዲህ አያት ባቡር ጣቢያው መጨረሻ የሚገኝ ሳይት ነው። እዚህ ሳይት ላይ እንግዲህ ወደ 6 የሚደርሱ ህንፃዎች ናቸው። እዚህም ሳይት ላይ እንግዲህ ከ85 ካሬ ጀምሮ ቤቶች ይኖራሉ። ኮንስትራክሽን ፕሮግረሳቸው እንግዲህ ከሲኤምሲ ሚካኤል ጀርባ ከሚገኘው ሳይት ላይ የተቀራረበ ነው የሚሆነው። እንግዲህ ቆንጆ የሚባል አማራጮች ይኖራሉ። አስፋልቱ ዳር ያለ ለመኖሪያ ቆንጆ ነፋሻማ የሆነ ቦታ ነው የሚሆነው ማለት ነው። ሚክስድ ዩዝ አፓርትመንት ነው። አያት ባቡር ጣቢያው ሳይት ላይ እንግዲህ ከ7ኛ ፎቅ ጀምሮ ማግኘት የምትችሉበት ቆንጆ የሚባል ወደ አስፋልት የሚያይ ቆንጆ አፓርትመንቶች አሉ ማለት ነው። ትወዷቸዋላችሁ በእርግጠኝነት። ሌላኛው አያት ዞን 8 የሚገኝ ሳይት ነው። አያት ዞን 8 እንግዲህ ከአያት አደባባይ ወደ ጣፎ በሚወስደው መንገድ አስፋልቱ ዳር ያለ ፕሮጀክት ነው። እዚህም ሳይት ላይ እንግዲህ ከፈርስት ፍሎር ጀምሮ ማግኘት የምትችሉበት አማራጭ ይኖራል ማለት ነው። እዛም ሳይት ላይ ያለቁ ቤቶች አሉ። ለምሳሌ 100 ካሬ እና 107 ካሬ ይኖራል። በካሬ እንግዲህ 124982 ብር ነው የሚሆነው ማለት ነው። 100 ካሬው እንግዲህ ወደ 12 ሚሊዮን ብር ገደማ ነው የሚሆነው ማለት ነው። ባለ 2 ባለ 3 መኝታ አፓርትመንቶች ናቸው ማለት ነው። ከሁለተኛ ፎቅ ጀምሮ ቤቶች ማግኘት ትችላላችሁ። አያት ዞን 8 ከአያት አደባባይ ወደ ጣፎ በሚወስደው መስመር አስፋልቱ ዳር ያለ ፕሮጀክት ማለት ነው። ቆንጆ የመኖሪያ አፓርትመንቶችን የያዘ ነው ማለት ነው። እንደ ሳይት እንግዲህ ስንመለከት ሶስቱን ሳይት ለምሳሌ ሲኤምሲ ሚካኤል፣ አያት ባቡር ጣቢያ መጨረሻ፣ አያት ዞን 8 ብለን የምንጠራቸው ሳይቶች ቅድመ ክፍያቸውን ስንመለከት ከ20% ጀምሮ በመክፈል ውል መውሰድ ይቻላል ማለት ነው። ከዛ በተጨማሪ ከቅድመ ክፍያው አስበልጦ ለሚከፍል የዋጋ ቅናሾች ተዘጋጅተዋል ማለት ነው። ለምሳሌ 100% የሚከፍል ደንበኛ 20% ቅናሽ ይደረግለታል ማለት ነው። ሌሎቹም እንደዚሁ በተዋረድ ይኖራል ከ35% ጀምሮ ሲከፍል ማለት ነው። ስለዚህ በኢትዮጵያ ብር ነው የምትከፍሉት። ዶላር ቢጨምር፣ ብረት ቢጨምር፣ አልሙኒየም ቢጨምር ገበያ ላይ እናንተ ላይ የተለየ ፕራይስ እስካሌሽን የለውም ማለት ነው። አግሪ ባደረጋችሁበት ነው ከፍላችሁ የምትጨርሱት። በጣም ያዋጣችኋል ማለት ነው። ስለዚህ ጠቅለል ሳደርግላችሁ እንግዲህ ግንባታቸው ከ90% በላይ የደረሱ ሳይቶች እነዚህን ይመስላሉ። ሲኤምሲ ሚካኤል ጀርባ፣ አያት ባቡር ጣቢያ መጨረሻ እና አያት ዞን 8 የሚገኙ ሳይቶች ናቸው። በካሬ እንግዲህ ሚኒመም ትንሹ ከ94116 ብር ጀምሮ ቆንጆ የሚባሉ ኦፈሮች ማግኘት ይቻላሉ። ዝቅ ያሉ የፍሎር አማራጮች ተለቀዋል። ስትጠይቁ ለነበራችሁ ደንበኞቻችን ይህ መረጃ ለእናንተ ነው። ደውሉልን፣ በነፃ ነው የምናስተናግዳችሁ። የሽያጭ ቢሮችን አድራሻ ሲኤምሲ ሚካኤል አካባቢ ነው የሚገኘው። ስልክ ቁጥሮቻችን በ0911 27 49 19 እንዲሁም በ0945 28 34 45 ብትደውሉልን የምናስተናግዳችሁ ነው የሚሆነው። እጅግ በጣም እናመሰግናለን።